መዝሙር በስንት ይከፈላል? ሀ በሁለት ይኸውም በዜማ የሚቀርብና ያለ ዜማ የሚቀርብ ተብሎ፣ ለ በሶስት ይኸውም በአንቀጸ ብርሃን፣ በአንቀጸ ልደትና በአንቀጸ ትንሣኤ ተብሎ፣ ሐመርሃ በሁለት ይኸውም በግልና በህብረት የሚቀርብ ምስጋና ተብሎ። መልሱ ሐመርሃ በሁለት በግልና በህብረት የሚቀርብ ምስጋና ተብሎ። መዝሙር ምስጋና እንደመሆኑ መጠን በግልና በህብረት ከጸሎት ጋር ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው። 12ኛ ጥያቄ በሥርዓተ ቅዳሴ ጊዜ ወንጌል ሲነበብ ሻማ ወይም ጧፍ ለምን ይበራል? ሀ ጌታችን እኔ የዓለም ብርሃን ነኝ ስላለ፣ ለ ሐዋርያት ጻድቃንና ሰማዕታት ለወንጌል የከፈሉትን ዋጋ ስለምናስብበት፣ ሐመርሃ ሐና ለ መልስ ናቸው። መልሱ ሐመርሃ ሐና ለ መልስ ናቸው። 13ኛ ጥያቄ እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? ሀ 50 ዓመት፣ ለ 62 ዓመት፣ ሐመርሃ 64 ዓመት። መልሱ ሐመርሃ 64 ዓመት። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ በአጠቃላይ 64 ዓመታት ኖራለች። ይህም በወላጆቿ 3 ዓመት፣ በቤተ መቅደስ ውስጥ 12 ዓመት፣ ከልጇ ጋር ደግሞ 33 ዓመትና በዮሐንስ ቤት 16 ዓመት የኖረችበትን ዘመን ያጠቃልላል። 14ኛ ጥያቄ መዝሙር ማለት ምን ማለት ነው? ሀ ለእግዚአብሔር በታላቅ ድምፅ የሚቀርብ የውዳሴ ግጥም፣ ለ ልዩ ስልትና ቃና ባለው ድምፅ የሚቀርብ መንፈሳዊ መስዋዕት፣ ሐመርሃ የሰው ልጅ የውስጥ ስሜቱን ለፈጣሪ የሚገልጽበት ጥበብ። መልሱ ለ ልዩ ስልትና ቃና ባለው ድምፅ የሚቀርብ መንፈሳዊ መስዋዕት። በኦርቶዶክስ ተዋሕዶ አስተምሮ መዝሙር በቅዱስ ዜማና በንዋያተ ቅድሳት ወይም በከበሮና ጸናጽል ታጅቦ ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው። 15ኛ ጥያቄ ኢየሱስ ክርስቶስ ወደ መሬት እንትፍ ብሎ በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀብቶ ሂድና ታጠብ ብሎ የላከው ከየትኛው መጠመቂያ ነው? ሀ በቤተ ሳይዳ፣ ለ በሰሊሆም፣ ሐመርሃ በዮርዳኖስ። መልሱ ለ በሰሊሆም። ጌታችን በዮሐንስ ወንጌል ምዕራፍ 9 ላይ ዕውሩን ወደ ሰሊሆም መጥመቂያ ልኮ ፈውሶታል። ዕውሩን በታዘዘው መሠረት ታጥቦ ዓይኖቹ የበሩለትና የእግዚአብሔር ድንቅ ሥራ የተገለጸበት ተአምር ነው። 16ኛ ጥያቄ ቅዳሴ ማለት ምን ማለት ነው? ሀ በህብረት የሚጸለይ የህብረት ጸሎት ማለት ነው። ለ ሥጋ ወደሙን መቀበል ማለት ነው። ሐመርሃ በዜማ የሚቀርብ መንፈሳዊ ማህሌት ማለት ነው። መልሱ ሀ በህብረት የሚጸለይ የህብረት ጸሎት ማለት ነው። ቅዳሴ ማለት በሥርዓተ ቤተ ክርስቲያናችን ሥርዓት መሠረት በህብረት የሚጸለይ የህብረት ጸሎት ነው። ከጸሎቶች ሁሉ የላቀ የጸሎት ክፍል ነው። 17ኛ ጥያቄ ከሚከተሉት ፍጥረታት ውስጥ የሰኞ ፍጥረት የሆነው የትኛው ነው? ሀ የሰው ልጅ፣ ለ ጠፈር፣ ሐመርሃ የሰማይ ከዋክብት። መልሱ ለ ጠፈር። እግዚአብሔር በሁለተኛው ቀን ሰኞ የፈጠረው ፍጥረት ጠፈርን ብቻ በመሆኑ የሰማይ ከዋክብት በአራተኛው ቀን ረቡዕ እና የሰው ልጅ ደግሞ በስድስተኛው ቀን ዓርብ በመፈጠራቸው ከሰኞ ፍጥረታት ውስጥ አይመደቡም። 18ኛ ጥያቄ ጌታ ሆይ መቅጃ የለህም ጉድጓዱም ጥልቅ ነው
እንግዲህ የሕይወት ውሃ ከወዴት ታገኛለህ በማለት ጌታን ያነጋገረችው ሴት ማነች? ሀ ራሔል፣ ለ የማርቆስ እናት ማርያም፣ ሐመርሃ ሳምራዊቷ። መልሱ ሐመርሃ ሳምራዊቷ። ይህ ታሪክ ጌታችን በያዕቆብ የውሃ ጉድጓድ አጠገብ ለሳምራዊቷ ሴት ስለ ሕይወት ውሃ ያስተማረበት ክፍል ነው። እርሷ ግን የቃሉ መንፈሳዊ ምስጢር ሳይገባት ስለ ቁሳዊው ውሃና ስለ ጉድጓዱ ጥልቀት በመጠየቅ የተደነቀችበት ነው። 19ኛ ጥያቄ ከሀብታተ ቤተክርስቲያን ውስጥ የማይመደበው የቱ ነው? ሀ ምስጢረ ሥጋዌ፣ ለ ምስጢረ ሥላሴ፣ ሐመርሃ ምስጢረ ንስሐ። መልሱ ሐመርሃ ምስጢረ ንስሐ። ምስጢረ ንስሐ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ እንጂ ከአምስቱ አዕማደ ምስጢር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ውስጥ አይመደብም። ጥያቄ ቁጥር 20 ግዝረት ለመጀመሪያ ጊዜ በማን ተጀመረ? ሀ በሙሴ፣ ለ በአብርሃም፣ ሐመርሃ በዮሐንስ። መልሱ ለ በአብርሃም። ግዝረት ለመጀመሪያ ጊዜ በአብርሃም የተጀመረ ሲሆን እግዚአብሔር ለገባለት ቃል ኪዳን ምልክት እንዲሆን በ99 ዓመቱ ራሱንና የቤቱን ወንዶች ሁሉ እንዲገርዝ በታዘዘው መሠረት ተፈጽሟል። ጥያቄ ቁጥር 21 ፊልጶስ ሳይጠራህ ከበለስ በታች ሳለህ አየው በማለት ጌታ ያናገረው ማንን ነው? ሀ ዘብዴዎስን፣ ለ ያዕቆብን፣ ሐመርሃ ናትናኤልን።